ጋይሶች ማለት ነው በዛሬው ቪዲዮአችን ለዩቲዩብ የሚያስፈልጓችሁ እቃዎችን ያለን ማለት ነው። ባለፈው እንዴት ከቤታችሁ እንደምታገኙ አሳይቻችኋለሁ። ዛሬ ደግሞ የግዴታ ዩቲዩብ ለመጀመር ስትፈልጉ የሚያስፈልጉን እቃዎችን እነግራችኋለሁ ማለት ነው። አብዛኛው ጊዜ ነው የምታወቀው በዩቲዩብ ላይ እንዲሁ እቃ ምንም አያስፈልጋችሁም ጀምሩ ስላችሁ ነው ማለት ነው። ግን ነገር ግን ቢሆንም እንደዛ ቢሆንም የግድ የሚያስፈልጋችሁ እቃ ይኖራል ማለት ነው። እነሱን ዛሬ ምነግራችሁናል ማለት ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ይሄን ፋሚሊ መቀላቀል ይችላሉ ማለት ነው። ሶስት ደረጃ አምጥቼላችኋለሁ፣ ሶስት እቃዎችን ማለት ነው። እነዚህ በእጃችሁ ልታገኙቻቸው ትችላላችሁ ሁሉንም ማለት ነው። ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ጻፉልኝ። በቀጣይ ምን ቪዲዮ ልሰራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። ዛሬ ደግሞ ከለቀቁ በኋላ ቪዲዮ አንድ ቀን እየዘለልኩ በኋላ ለመልቀቅ ወስኛለሁ ማለት ነው። እንዲያመጣችሁላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮ እንግዲህ ማለት ነው። አንደኛ ላይ የሚሆነው ስልክ ነው ማለት ነው። ሁላችሁም ስልክ አላችሁ። ሁላችሁም ይሄን ቪዲዮ ራሱ የምታዩት በስልክ ሊሆን ይችላልና ስልክ ግዴታ አስፈላጊያችሁ ነው ማለት ነው። ምክንያቱም የምትቀርጹበት እንዲሁም ደግሞ ኤዲት የምታደርጉበት ተምሬላችሁ የምትሰሩት በስልክ ነው ማለት ነው። በዩቲዩብ ውጤታማ ደረጃ ለመድረስ ከፈለጋችሁ ጥሩ ስልክ ቢኖራችሁ የተሻለ ነው ማለት ነው። የሪን ደግሞ ከድሮ ስልኮች ሪከቨር ማድረጋችሁን ስልኮች ሪኮመንድ ማድረጋችሁን አሳይቻችኋለሁ ባለፈው ቪዲዮ ማለት ነው። ከነዛ ውስጥ መምረጥ ትችላላችሁ። ነገር ግን አሁን ላይ የወጡ ስልኮች ቢሆኑ በጣም የተሻለ እድል ይሰጣችኋል። ምክንያቱም ዩቲዩብ ላይ አብዛኛውን ጊዜ እኔ እንደሰማሁት ከሆነ ማለት ነው ዩቲዩብ ቪዲዮአችሁን ለአይፎን ስልክ እና ለሳምሰንግ ስልክ መጀመሪያ ቅድሚያ ይሰጣል ማለት ነው፣ ቪዲዮ ሲለቁ ማለት ነው። ስለዚህ አይፎን ወይ ሳምሰንግ ስልክ ካላችሁ ጥሩ ስልክ ነው ማለት ነው። እሱን ብትጠቀሙ አሁንም እመክራችኋለሁ። ኤዲት የምታደርጉት እሱ ነው። ስለዚህ የግድ ስልክ ሊኖራችሁ ይገባል ማለት ነው። ተምሬላችሁ የምትሰሩት በሱ ነው፣ ቪዲዮ የምትለቁት በሱ ነው፣ ቪዲዮ ራሱ የምትቀርጹት በሱ ነው ማለት ነው። የተለያዩ ነገሮች የምትሰሩት በሱ ስለሆነ ስለዚህ የግዴታ ስልክ ያስፈልጋችኋል። ስልክ ከሌላችሁ መጀመር አትችሉም ማለት ነው። ሁለተኛ ላይ ደግሞ ያስቀመጥኩላችሁ ምንድነው ላይት ነው ማለት ነው። ሁላችሁም ላይት አይኑ ልታገኙ ትችላላችሁ ማለት ነው። ላይት የግድ ሪንግ ላይት መግዛት የለባችሁ። በተፈጥሮ ላይት ራሱ መጠቀም ትችላላችሁ። ይሄን ቪዲዮ ራሱ የምትጠቀሙ በተፈጥሮ ላይት ነው። መስኮት ከፍቼና የኔ ላይት ሰሞኑን ድሮ ማሳያችሁ ላይት ተበላሽቷልና ስለዚህ ነውና በሱ እየቀረጽኩ ማሳያችሁ ማለት ነው። በዚህ በላይት እየቀረጽኩ ማሳያችሁ። ስለዚህ ላይት የግዴታ ያስፈልጋችኋል። ላይት ደግሞ መስራት ከፈለጋችሁ በቤታችሁ ዳጊኮም የሰራው ቪዲዮ አለ ከዚህ በፊት የቆየ ቪዲዮ ነው የሚሆነው ከ9 ወር በፊት ከ8 ወር በፊት ቢሆንም አለ። እሱን አይታችሁ ላይት መስራት ትችላላችሁ። የራሳችሁ ላይት ማለት ነው። ላይት ሰርታችሁ ከላይ ካሜራችሁ ላይ አድርጋችሁ ያበራላችሁ። ከዛ በኋላ እናንተ የምትፈልጉትን ነገር ለኦዲየንሳችሁ ማቅረብ ትችላላችሁ ማለት ነው። ላይት እና የድምጽ ጥራት በጣም አስፈላጊ ነው ማለት ነው። ድምጻችሁ ጥርት ማለት አለበት። እንዲሁም ደግሞ ላይት ያስፈልጋችኋል ማለት ነው። እኔ እስካሁን እንደምታውቁት ማይክ የሚባል ነገር አልጠቀምም ማለት ነው። ግን ኤዲት ሳደርገው ድምጼን ስለማስተካክለው ነው ማለት ነው። እሱም በሌላ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ ላይት በጣም አስፈላጊ ነው። በተፈጥሮ መጠቀም ትችላላችሁ ማለት ነው። ላይት አስፈላጊ ነው ለቪዲዮዎቹ ማለት ነው። አሁን ቀጥታ ወደ ሶስተኛው ነው። ላይ ደግሞ የሚሆነው የዩቲዩብ ሴታፕ ማዘጋጀት አለባችሁ ማለት ነው። ሴታፕ ስላችሁ የግድ ዴስክቶፕ ያለው ስክሪን ያለው ምናምን ሴታፕ መሆን አይጠበቅበትም ማለት ነው። ግድግዳ ብቻ ንጹህ ግድግዳ ከሆነ መቅረጽ ትችላላችሁ ማለት ነው። ኋላችሁ ሌላ ነገር አድርጋችሁ ማለት ነው። ስለዚህ ሴታፕ ስላችሁ ወደ አንድ ቦታ ቁጭ ብላችሁ በተደጋጋሚ ቪዲዮ መቀርጹበት ቦታ ሊሆን ይችላል። ዩቲዩብ ለመስራት ስታስቡ ቀጥታ ሄዳችሁ እዛ ቁጭ ብላችሁ የምትሰሩበት እናንተ ያዘጋጃችሁ ቦታ ሊሆን ይገባል ማለት ነው። ስለዚህ እንደዚህ አድርጋችሁ ዩቲዩባችሁ መስራት ትችላላችሁ ማለት ነው። እነዚህ እቃዎች የግድ ያስፈልጓቸዋል ማለት ነው። በያሳፋቸው እነዚህ ናቸው ማለት ነው። ሴታፕ ሲሰሩ ደግሞ የተለያዩ እቃዎች ያስፈልጓቸዋል። ስለዚህ እነሱ ከግምት ውስጥ በማስገባት ነው ማለት ነው። ስለዚህ የዛሬው ቪዲዮችን ይሄን ይመስላል ጋይስ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ ማለት ነው። ኮሜንት ላይ አስተያየታችሁን ደግሞ ኮሜንት ላይ ማስፈራችሁን እንዳረሱ ማለት ነው። ሁላችሁም ላይክ አድርጉ፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ ማለት ነው ጋይስ። ትንሽ ጉንፋን ስላመመኝ ድምጼ ትንሽ ለእናንተ ግር ሊላችሁ ይችላል፣ ግን ኤዲት ሳደርገው ለማስተካከል እሞክራለሁ ማለት ነው። ቅዳሜ ዕለት ቪዲዮ ስለምለቅላችሁ እንዳያመልጣችሁ ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ ምን ሊሰራላችሁ እንደምትፈልጉ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ